በአጭር ጊዜ የታወቀ ግስላው ቪዲዮዎቹን ለሰዎች ሲያስቅና ሲያዝናና፣ ለኔ ግን የሞኞች ኤዲቲንግ ነው የሚታየው። ምክንያቱም ኤዲቲንጉ የማይካበዱ መሰረታዊ ክህሎት ስለሆነ። አሁን በ6 አይነት የግስላ ታክቲኮች ወሳይሃችኋለሁ። ከዛ ግን ስለሚጠቅማችሁ ላይክ ብላችሁ ቪዲዮን ጀምሩት። አመሰግናለሁ። 2 ብርጭቆ ይመስላል። ጠበቅ ወድርገን ስናየው ግን 1 ብርጭቆ ነው። በደንብ እዩት። አሁን ወደ አንደኛ ስራችን ስንገባ ዳብል ፌስ ወይ መንትያ ፊቶችን አሰራሩና ቅደም ተከተሉ እናያለን። እስከ መጨረሻ ከኔና ከራሳችሁ ጋር ቆዩ። በመጀመሪያ ካሜራችን ሳይንቀሳቀስ 2 ቪዲዮዎችን በተለያዩ አቅጣጫ ሆነን ራሳችንን እንቀርጻለን። ከዛ በኋላ ሁለተኛ ስቴፕ ከላይ ያለችው ቪዲዮ አውቶ ሪሙቫል የሚለውን ከመንካት ስራችን እንቋጫለን። ብራዘር ይዝ ከፋልተኩ አንባል ማስኪንግ በማድረግም ዳብል ፌስ መስራት እንችላለን፣ ግን የተሻለ አይደለም። ትንሽ አለመዋሃድና ድብቅ ምስል ይፈጥራል። ብራዘር ይዝ ከፋልተኩ አንባል ማስኪንግና አውቶ ሪሙቫል ውህደት ይህን ይመስላል። ልዩነቱን እንድትረዱት ብዬ የሰራሁት ነው። ኤክስፖርት የሚለውን ነክተን ቪዲዮአችን በፈለግነው ስም ቦታና ጊዜ ማስወጣት እንችላለን። ኤዲቲንግ ስታይል ቁጥር 2 ባክግራውንድ ሪሙቫል። የግስላው ስራዎች 85% ያህሉ በባክግራውንድ ሪሙቫል የተሰሩና የተመሰረቱ ናቸው። በቅደም ተከተሉ እናየዋለን። እናንተም ከእኔ ጋር እያችሁ ስሩ። ከ2 በላይ የሆኑ ቪዲዮዎች የሚያስፈልገን ሲሆን ከላይ ያገኘነው አውቶ ሪሙቫል፣ ክሮማኪ ወይም ደግሞ ግሪን ሪሙቫል እየተጠቀምን መስራት እንችላለን። በተጨማሪም ሮቴሽን እና ሪቨርስ ለዚህ ኤዲቲንግ ስታይል ማጣፈጫ ናቸው። ሶስተኛ ታይም ስኪፕ ወይም ከቲንግ ፍሬም ይባላል። ይህን የግስላ ቪዲዮ ደግመን ከቲንግ መድርገን እንደዚህ መብረን እንሰራዋለን። የኦሪጂናሉ ቪዲዮ ምስሉና ድምፁ በኤክስትራክት ኦዲዮ እንለየዋለን በኋላ ስለሚያስፈልገን። ነጥሮ ከማረፉ በፊት ከት እንለዋለን። ደግመን ከማረፉ በፊት ሲነጥር እንተዋለን። እንደዛ እያልን ሂደቱን እንደጋግመዋለን። ፍጥነት የሚያስፈልገን ከሆነ መጨመር፣ ከዛም በተረፈ የበፊቱ ድምፅ ሶስተኛስ መጨመር፣ ከዛ አለቅ። አራተኛው ኪፍሬም ይባላል። የፈለግነውን ዕቃ ይሁን ሰው ማንቀሳቀስ፣ ማገላበጥ፣ ማንሸራተት፣ መሸፈን ወዘተርፈ መስራት ነው። ከግስላው ስራዎች 2ኛ ደረጃ ይይዛል። እኔ የሰራሁት ቪዲዮ እንደ ምሳሌ ላሳያችሁ እፈልጋለሁ። It's no longer about rushing to a destination. Instead, it's about enjoying every moment of connection. 3 ቪዲዮ ካስገባን በኋላ ከላይ ያሉት 2 ቪዲዮዎች አውቶ ሪሙቫል ባክግራችን እናደርጋለን። የኪፍሬም ምልክት የዲያመንድ ምስል ያላት ናት። ኪፍሬሟን በመንካት በየጊዜው በመጠበቅ ቪዲዮውን ወይም ምስሉ ወደ ፈለግነው ቦታ ማንቀሳቀስ እንችላለን። ሂደቱን እየተመለከታችሁ ተረዱት።
አምስተኛው አርቲፊሻል ኢንተለጀንስ ኮንተንት ይባላል። ሐሳባችሁ ወደ ምስል ወይም ቪዲዮ የሚቀይርላችሁ የእናንተ ቪዲዮና ምስልም ወደ ተቀነባበረ የራሱ ምስል ይፈጥላችኋል። ሳይኒን ማድረግ ስለማይከብዳችሁ ልለፈው። ሌሎች በጣም ብዙ የአርቲፊሻል ኢንተለጀንስ ስራዎች ሁሉ እናንተ ሞክራችሁት የተሻለውን ያላችሁትን መርጣችሁ ስሩ። Hold me close, don't let go. Yeah, in the moonlight we glow on, spinning for the night. Come on, a little sip. በመጨረሻም ጭማሪ ቲፕ ጽሑፍን ከኋላችን እንዴት እንደሚደረግ ላሳያችሁ ነው። እስካሁን ስለተከታተላችሁኝ እንደማመስገኛ ትሁንልኝ። ይህ ቀድሜ የሰራሁት ነው። መሆን መብረን አዲስ እንሰራለን። 2 ቪዲዮዎችን ደርበን ካስቀመጥን በኋላ ከላይኛው ያለው ማችቶ ሪሙቫል እንለዋለን። ከዛ ጽሑፋችን ከፈልግን መሃሉ እያስገባ መስራት እንችላለን። Stay by my side. ስራዬ እንዲቀጥልበትና እናንተም እንዲጠቀሙ እብረን እንድናድግ ላይክ፣ ሼርና ለዚህ ቻናል ሳብስክራይብ ያድርጉ። ሌላ ተጨማሪ ስራም ተመልሳችሁ እንድታገኑ የዚህ ቻናል ቤተሰብ ይሁኑ እላለሁ። አመሰግናለሁ።